አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ውድ ቤተሰቦቼ ጠፍቻለሁ፣ ቪዲዮ ከለቀኩኝ ቆይቻለሁ። በአጋጣሚ ወደ ኢትዮጵያ ስለገባሁ ነው የጠፋሁት። እንግዲህ አሁን ያው ኢትዮጵያ በሰላም ገብቻለሁ። የጠፋሁበት ምክንያት ደግሞ አንድ ያው ዋይፋይ አልሞላም ነበረ። ዋይፋይ እስከመሞላ ድረስም ያው ቤት ውስጥ እንግዳ ምናምን በዛ፣ በሱ ምክንያት ጠፋሁኝ። ያው ታውቃላችሁ ከአረብ ሀገር ስትመጡ እንግዳ ጎረቤት ቤተሰብ ምናምን ያው ያጨናንቃችኋል እንግዲህ እና አሁን ትንሽ ተረጋግቻለሁ። ለራሴ ትንሽ ጊዜ ሰጥቻለሁ። አልሐምዱሊላህ አሁን ያሉት ቤቴ ነው። እንግዲህ ቤቴንም ሁሉንም ነገር አስተዋውቃችኋለሁ ቀስ በቀስ ኢንሻአላህ። ዛሬ ደግሞ አንድ እንግዳ አለኝ። እንግዳዬን ላስተዋውቃችሁ። እንግዳዬ ወደ መድረክ ና። ሰላም ባለ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ክርስቲያን ወገኖቼ እንዴት ናችሁ? አልሐምዱሊላህ እኛ ደህና ነን። አሁን እዚህ እኮ እያየሁ ነው፣ ብዙ እንግዳ ጓደኞች አሉ የሚያዩን። ስለዚህ ይኸው ባሌ ነው። ባሌ ቤቴን አሳምሮ አስተካክሎ ጠብቆኛል። አልሐምዱሊላህ እንደዚህ አይነት ባል አላህ ይስጣችሁ። ወላሂ ነው የምላችሁ። እኔ ከመጣሁም በኋላ እንዳይከፋኝ ለኔ ሹርጉድ እያለ ወላሂ ማይሰራልኝ ነገር የለም፣ እንዳይከፋሽ ብሎ ማለት ነው። ወላሂ አልሐምዱሊላህ አንተን አይነት ባል ስለሰጠኝ አመሰግናለሁ። አላህ ማለት ነው። ስለዚህ ስለሰጠኝ አላህ አልሐምዱሊላህ ኑር ልጅ ያመት ያው ባክናክል ያው ወላሂ ነው የምላችሁ። በቃ ከመጣሁ አንድም ቀን ከፍቶኝ አያውቅም። ምክንያቱም ቤት ውስጥ ሰው የለም፣ እኔና እሱ ብቻ ነን። ያው ሁሉንም ነገር አዲስ ከአረብ ሀገር ስትመጡ ሁሉም ነገር አዲስ ነው የሚሆነው። ሁሉም ነገር ያስጠላል። በቃ ወላሂ ስለሚያስጠላ አሁን አብሽር ትለምጃለሽ፣ እንደዚህ አድርጊ እያለ እያስለመደኝ ነው። እሱም እያገዘኝ ነው። አንዳንድ ነገር እያገዘኝ እየሰራ ነው። ደግሞ ስራ ልሰራ ካልኩልኛል እሱን አብዛኛውን ስራ የምሰራው አልሐምዱሊላህ ወላሂ ደስ ብሎኛል። በነገራችን ላይ ሁሉንም ነገር ማለት ነው ባታግዘኝ ኖሮ ጥዬው ነው የምሄደው የሚመስለው። ምክንያቱም እኮ ግዴታ አለብህ ግን በቃ ለምን በቃ የሆነ እንጃ። በተለይ ማለት ነው ወላሂ ነው እቃ ማጠብ በጣም ነው የሚያስጠላው። እኔ ደግሞ ደስ ነው የሚለኝ ስልክ እንዴ እዛ እኮ የለመድነው እኛ ውሃ መጨመር ምናምን እኮ የለም። ከላይ ሲፈስ በቃ አጥቦ በቃ አሁን እኛ እቃ አጥበናል እንላለን፣ ግን እዚህ ሲታይ ደግሞ ይደብራል። በቃ እንተለታል ግዴታ አለብን ማለማመድ ያገሩ ወላሂ ነው ማለት በጣም ነው እኔ ደስ ያለኝ። እንደዚህ ስላገዝከኝ አመሰግናለሁ ውድ ባሌ። በጣም ነው አመሰግንሽ። እንዴ እኔ ምን አደረኩ? አላህ አንቺን ስለሰጠኝ በጣም ነው የማመሰግነው። እውነቴን ነው። ያቺ ደግሞ አቃለብኝ ለምን እኮ አውቃለሁ፣ ግን ለምሳሌ ወላሂ ነው ማለት እንጃ አንተ ባታግዘኝ ኖሮ በቃ እያስጠላኝ ነበር። ሁሉም ነገር በቃ አዲስ፣ ሁሉም ነገር አዲስ ነው ሙሉ ሰውም አዲስ ይሆንበታል። ለምን እንደሆነ አላውቅም። ያው እዚህ ሀገር ኖረን ድሮ እኮ ኖረናል፣ ግን አሁን ስንመጣ ያው ይቀያየራል። ሁሉም ነገር ሰውም ይቀያየራል፣ ምንም ነገር ይቀያየራል። ስለዚህ እናንተ በእንክብካቤ መያዝ እንዳትሄዱ ጠፍታችሁ እንዳናመጥ ነው አይደል? ኧረ አሁንስማ አንሄድም። ኢንሻአላህ ግን ከጠራችን እንሄዳለን። እዛ ነው መሰለኝ ከተጠራች እንደዚህ ከብያርኩልሽ ለዛ ነው እንደዚህ እንደ እንቁላል እንደዚህ ምታል። አመሰግናለሁ እንደዛ ስላደረከኝ። ስለዚህ እንደዚህ አይነት ባል ይስጣችሁ ብዬ ነው ዱዓ ማረግላችሁ ጓደኞቼ፣ ውድ ቤተሰቦቼ። ወላሂ እኔ ከመጣሁ አንድም ቀን አልከፋኝም። ያው አጋጣሚ ቤተሰብ እዚህ የለም፣ ያው ትንሽ ረቅላሉ። ስለዚህ የሚያገዘኝ ሰው ስለሌለ እሱ ነው ሁሉንም ነገር የሚያገዘኝ። እንደዚህ አድርጊ፣ እንደዚህ ቢሆን ይቀላል ምናምን እያለ እቃው ማታጥቢ እቃ ራሱ የሚያጥብልኝ እሱ ነው። ቡና በነገራችን ላይ ማለት ነው የሚያፈላው ቡና እንዳይመስላችሁ
አንዳንዴ ራሴ አንዳንድ ነገር እንደዚህ አድርግ እያልኩት እያስለመድኩት ማለት ነው። አሁን በቃ እንጃ እኔን እየናቀኝ ነው ልናገር ጊዜው ያው ወንድ ሴት አይደለም። አልሐምዱሊላህ ወላሂ ወንድ ሴት የሚባል ነገር የለም። ሁሉም ሰርቶ ተባብሮ ቢሰራ ያልፋል፣ ደስ ይላል፣ ፍቅር ይጨምራል። ወላሂ ምን አለብሽ ምን አለብህ ከተባለ ምን ላገዘሽ ምን ልስራልሽ፣ ይሄ ነገር እንደዚህ ነው፣ ይሄ ጎሏል፣ ይሄ እንደዚህ ነው፣ እንደዚህ ነው። ሁለት አባቱ ከተነጋገረ ችግር የተኛውም ችግር ይፈታል። ግን በነገራችን ላይ የአንተን ቡና እኮ ሁሉም ሰው ነው የሚናገረው። አክስቴ አሁን ዱባይ ያለችው አክስቴ አሊ የሚያፈላው ቡና በነገራችን ላይ ስሙን አልነገርኳችሁ። ስሙ አሊ ይባላል። አሊ ኡስማን ይባላል ባለቤቴ። አሁን አክስቴ ማለት ነው ቡና ያሊ ቡና ስትል ቢስሚላ ማንም ብላል። እኔ ራሴን ማመስገን ሳይሆን እውነት ነው። ዛሬ ራሱ ያፈላከው ቡና እንዳይመስል የዶሮ አይነት ማለት ነው። እና እኔ መጀመሪያም እኮ ብዬሻለሁ ቡና ማፍላት አልወድም ብዬሻለሁ። እንደማልወድ አውቀህ ማለት ነው ባለሙያ የሆንከው ቡና። ግን በነገራችን ላይ ቡና ብቻ አይደለም በሁሉም ነገር ጎበዝ ነው ወላሂ ማሻአላህ፣ ሁሉ ነገር ይችላል። ግን አንዳንዴ እኮ ትንሽ ይቀያል እንጂ አረ የማናቀኝ እንትን የለብኝ እንዴ አንቺ ልናገር ያለ አልናገርም፣ ግን ምንም ማለት አይደለም። እና ውድ ቤተሰቦቼ እንደዚህ አይነት ባል ይስጣችሁ፣ የሚያግዛችሁ ያኔ ከእናንተ ጋር አብሮ የሚሰራ ባል ይስጣችሁ ነው የሚለው። ባለሙያ ነው፣ ጽዳትም እንደዛው ነው፣ ሁሉም ነገር ማሻአላህ። በፍቅር ስንት ዓመት ነው ቆየው? በፍቅር ሌላ ጊዜ ብናወራ እንችላለን። በስለ ፍቅር ማለት ነው እንዴት እንደተዋወቅን ጀምሮ የሆነ ቀን ደግሞ እናወራለን፣ እነግራችኋለን ኢንሻአላህ። ያኔ በነገራችን ላይ የእሱ ነገር ሌላ ነው። እኔም መፈጠር አያውቅም፣ እሱም መፈጠሩን አላውቅም። ግን ጀርስ የትዳር ጉዳይ ሆኖ ነው ያገናኘን እንጂ ሱብሃንአላህ ያላ ስራ። እሱን አንድ ቀን በሰፊው እናወራችኋለን፣ እነግራችኋለን እንዴት እንደተገናኘን በሰፊው እንመጣለን። ይሄን ነገር እንነጋገራለን። ግን በሌላ ጉዳይ አንድ ነገር እናወራለን። ሌላ ነው ሰው እንኳን ደስ አላችሁ በላቸው እንዴ! እንኳን ደስ አላችሁ ሌላ ነው ሰው አገር ስለገባች ደስ ብሎናል። ሌላ ነው ሰው እንኳን ደስ አለች ውድ እህታችን። በዛ ሁሉ ጭንቀት በ13 ዓመት እስር አላህ ነጃ አውጥቶሽ ለዚህ ለሀገርሽ ለቤተሰቦች ስለበቃሽ ደስ ብሎናል። እንኳን ደስ አላችሁ። በሌላ ጉዳይ ደግሞ ለተባበራችሁ ለሁላችሁ እንኳን ደስ አላችሁ። ልፋታችሁ ፍሬ አፍርቷል። ፍሬ አፍርቶ ባይናችሁ ደግሞ ስላያችሁ ስላየንም ደስ ብሎኛል። እኔ በበኩሌ ወላሂ እንደዚህ አልጠበኩም። ያው አረብ ሀገር ታውቃላችሁ የገደለ ይገደል ነው የሚባለው፣ የሰረቀ ይቆረጥ ነው የሚባለው፣ ወይ እጁ ወይ እግሩ ይቆረጥ ነው የሚባለው ከሰረቀ ማለት ነው። ስለዚህ አሁን እሷ እኮ በቃ ልትገደል ነበረ። አሁን አላህ አላለም እንጂ ሰው ነው ታውቀዋለህ። አላህ ደግሞ ስላላለ ያው የሆነ ነገር አላቸው። በነገራችን ላይ ወይ በአባቷ ወይ በእናቷ ወይ በሌላ በሆነ ዘመን የሆነ ነገር አላቸው። እንዲህ እስካሁን ድረስ እኮ እንደዚህ ካሳ ተከፍሎ የወጣ ሰው እኔ አላውቅም፣ ወላሂ አላውቅም፣ አልሰማሁም። እስካሁን እንደዚህ ተደርጎ ካሳ ተከፍሎ የወጣ ሰው አይቼ አላውቅም። ግን አብዛኛው በነገራችን ላይ አጅነቢ ብቻ ስለሆነ አይደለም፣ አጅነቢ የውጭ ሀገር ዜጋ ስለሆነች አይደለም። እዛ ሳውዲ ራሱ ማለት ነው ህጉ ነው። ሳውዲ ራሱ ቢገድ ይገደል ነው የሚባለው፣ ልዩነት የለውም። ደስ ይልካል ግን አዎ። ግን አልሐምዱሊላህ ወላሂ ያላ ስራ የሆነ ነገር አላቸው ወላሂ። ወይ በእናቷ እናቷ ወይ ጥሩ ነገር ስትላት ወይ አባቷ ወይ ላይ በቃ በሆነ ወይ በዘመዷቸው በቃ እንጂማ እንዴ በህጉ ስታይልማ እንደዚህ ካሳ ተከፍሎ እንደዚህ አይባልም። ሰምት አረብ ራሱ እንደዚህ አይደረግም። በቃ ይገደላል ነው እንጂ ቀኑ አልደረሰም። አልሐምዱሊላህ። ግን በነገራችን ላይ ሰው ብዙ ነገር ቢያወጣ ቢያወር ቀኑ ካልደረሰች ምንም ነገር አይሆንም። ይኸው አሁን ራሱ እኔ ማለት ነው አሊ በቃ 2 ወር 3 ወር ቆያለሁ እያልኩ በቃ የዛ ሀገር ቀን ሲደርስ ወይ ርስቅ ሲያልቅ ነው ወደ ሀገር የምትሄደው። ወደከም ሰው በግድት ትሄዳለህ። እንደዚህ ይባል እንደዚህ ይባል በዚህ ወጣ በዚህ ወረደ የለም በቃ አላህ ባላት ቀን ንቅንቅ አይልም።
አንተ ለምን እንደዚህ አደረኩ ለምን እንደዚህ በዚህ ባረግ በዚህ ሆነ ነበር የለም አለቀ። አንዴ ያጻፈው ጽፎታል አለቀ። ስለዚህ አልሐምዱሊላህ ደስ ብሎናል። ግን አንድ ነገር በፋሲካ ጉዳይ ቀር ብሎኛል። ፋሲካ አለመሄዷ አለመገኘቷ ቀር ብሎኛል። በነገራችን ላይ ያው ግን ዛሬ የመጣሁበት ባሌን ለማስተዋወቅ ነበረ። ግን በዚህ አጋጣሚ ስለ ሌላ ጉዳይ ሳላወራ ለምን አልፋለሁ ብዬ ነው። ምክንያቱም ደስታዬን መግለጽ አለብኝ። ለዛ ብዬ ነው። ውድ ቤተሰቦቼ እስካሁን ድረስ ያው ነግራቸዋለሁ። ስላልተመቸኝ ነው በሌላ ጉዳይ ስላልሰራሁት ማለት ነው። እና ካሁን በኋላ በየቀኑ በአዳዲስ ነገር እንመጣለን። ሁሉንም ነገር እናሳያችኋለን። ስለ ኢትዮጵያ ኖሮ እንዴት እንደሆነ እንዴት እንደምንኖር በቃ ያለንበት ሁኔታ ሁሉንም ነገር ከሀ እስከ ፐ እነግራችኋለን። በየቀኑ እንመጣለን ኢንሻአላህ። አላህ ካለ ከባሌ ጋር እሺ። አሁን እዚህ ያሉትን አንድ ብራም ደብር እያልኩ አንቺን ለማዘስት እና እኔ እኮ አዘስተኛል። አሁን አዘስተኝ ከመጣው እዛም እያለሁ በየቀኑ ስለምናወራ ያው እያንዳንዱ ነገር አብረን ስለምንሰራ ያው እኔ እዛ እያለሁ አንተ እዚህ ያለ ያው እንደ አብረን እንዳልሆነ ሰው ነው የምናደርገው ሰው አብረን እያወራን ነበረ። ስለዚህ አሁንም ወደፊትም ያው ነው ያው ይቀጥላል ማለት ነው ኢንሻአላህ። ስለዚህ ደግሞ አረብ ሀገር አሉት ማለት ነው በጥናት አንዴ ሞቱ ሸበጥኩሽ ይባላል። በጥናት አድርጎ እንዳትሸወዱ በቃ በፍቅር ባንዴ እንዳትደጉ ጎበዝ ሆናችሁ ሰርታችሁ ማይሰው ነው። ለምሳሌ ያው ብራችሁን ያዙ ለማለት ፈልጎ ነው። በሱም በሌላ ቀን እንመጣበታለን። ግን አንድ ላይ በነገራችን ፍቅር ሲይዛቸው ማለት ነው ያ ሰው ማን ነው ማንነቱ እውነት እኔን ለፍቅር ነው የሚወደኝ ወይስ እንዴት ነው ለብር ነው የሚለው ነገር በደንብ ጥናት ማድረግ አለባቸው። መፈተን አለባቸው። በነገራችን ላይ አሁን እኮ ጥሩ ወንድ አለ መጥፎ ወንድ እንዳለ ሁሉም አንድ አይነት እኮ አይደለም። ስለዚህ ሁሉም አንድ ነው ማለት አይቻልም። በነገራችን ላይ ሴቶቹም ሁላቸውም ጥሩ ናቸው ማለት አይቻልም። ሁሉም እያንዳንዱ ሰው ሁሉም ልቡ የተለያየ ነው። ስለዚህ እናንተ ሁሉም ማመን የለባቸውም። ሁሉንም ደግሞ መጥፎ ነው ማለት አይቻልም። አሁን ለምሳሌ ብዙ ሰው እንደዚህ ብር አትላኩ ለወንድ ምናምን ይባላል። ሁሉ አንድ አይደለም። አዎ አንድ አይደለም። ሁሉ በቃ እያንዳንዱ እንደ መልካችን እኮ ሁሉም ሰው ይለያያል። እኔ በነገራችን ላይ እስካሁን ድረስ እንኳን አንድ ላይ ንካስ ምናምን ሲሆን ንካስ አናስር ራሱ በትክክል ነበር እንትን ብለው ወላሂ አልሐምዱሊላህ አይደል እኔ የተናገር አታደ አንቺ ነቅል ይበላል እዛ ተቃጥለሽ አውራ አትፍራ። አዲስ ስለሆነበት እኮ ነው ቪዲዮ አውራ በደምብ አትፍራ እኮ አውራ በቃ ለምሳሌ እኔ እዛ እያለሁ ንካስ አናስር በፊት በደንብ ነው ከቤተሰብ ጋር ተዋውቀካል። ብዙ ነገርም ሰርተካል። አልሐምዱሊላህ ይሄ ቤት ራሱ ንካስ አናስር ነው የተሰራው። ያው የሰራከው ማለት ነው ያኔ በእምነት ማለት ነው። ለምሳሌ እንደው አንተ ጎበዝ ነህ። እኔ በጣም ነው የማደንቀው። እኔ በጣም ነው የሚያደንቅሽ እኔ ስለማንሽ ማለት ነው። እኔም ደግሞ ያንቺ አይደለም ሰው እኮ መታመን አለበት። ሁሉ ሌባ ነው ማለት እኮ አይቻልም። አንድ ሰው አሁን ለምሳሌ ችግር አለበት የሚለው ትክክል ነው። ግን አንድ ሰው ባጠፋ አንድ ብር ከመላክ አይደለም በአንድ ወንድ የተነሳ ሁሉ ወንድ እኮ አንድ ነው ማለት አይቻልም። ሴትም እኮ እንደዛ ነው። ግን አንዱ ባጠፋ ሁሉም ይወቀሳል። ግን አሁን ለምሳሌ አንተ እኔ ይሄን ነገር ስራ ዋጋው ስንት ነው? ስንት ገዛከው? ለሰራተኛ ስንት ከፈል? እያንዳንዱ ነገር እናውራ ነበረ። እያንዳንዱ ይሄ ነገር እንደዚህ ነው ይሁን ይቀር ያዋጣል አያዋጣም ብለህ ትነግረኝ ነበረ። እኮ እኔ በአካል ነው የሌለሁት እንጂ እኮ በሀሳብ ነበርኩኝ። ይሄ እንደዚህ አላማረም፣ ይሄ ነገር እንደዚህ በሆነ ቢሆን ይሄ ይሻላል፣ እንደዚህ ተባብለን ነበር የምናደርግ የነበረው። አልሐምዱሊላህ ለዚህ ደረጃ ባክተናል። አሁን እንግዲህ ካሁን በኋላ በአዳዲስ ቪዲዮ እንመጣለን። አዲስ ነገር እናሳያችኋለን። በብዙ ነገር እንመጣለን ኢንሻአላህ። አላህ ካለ የኛ ኑሯችንም እናኖራችንም እንዴት እንደምንኖር ሁሉንም ነገር እንወራለን ኢንሻአላህ ጋር አላህ ካለ። ስለዚህ ለዛሬ ይብቃል መሰለኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።